በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን አምላክን የወለደች እመቤታችን ቅድስት ድንግል ማርያም የዕርገት በዓል በሰላም አደረሰን። ነሐሴ 16 የብርሃን እናቱ የክብርት እመቤታችን ቅድስት ድንግል ማርያም ስጋዋ በክብር ወደ ሰማይ ያረገበት ዕለት ነው። ዳግመኛም በዚህች ዕለት የሰማዕቱ የቅዱስ ጊጋር በዓለ ዕረፍቱና ፍልሰተ ስጋው ነው። ይኸውም ቅዱስ ጊጋር የደቡብ ሶሪያ መስፍን ሲሆን እመቤታችንና ልጇን መድኃኔዓለምን እነ ዮሴፍን አብሮ ወደ ቤቱ አስገብቶ በመደበቅ ከሄሮድስ ጭፍሮች ያዳናቸው ነው። ይህንንም በማድረጉ በሰይፍ የተሰየፈ ሰማዕት ነው። እመቤታችን ቅድስት ድንግል ማርያም ልጇን መድኃኔዓለምን ይዛ ወደ ግብጽ ስትሰደድ የሄሮድስ ጭፍሮች በመንገድ ላይ ስለደረሱባቸው ቅዱስ ጊጋር እመቤታችንና ልጇን መድኃኔዓለምን ወደ ቤት አስገብቶ ደብቋቸው በሄሮድስ ጭፍሮች ከመሞት አድኗቸዋል። ቀጥሎም ወደ መንገዳቸው ሸኛቸው። ከዚህም በኋላ የራሱን ወታደር ሰጥቷቸው ረጅም መንገድ እንዲሸኟቸው አድርጓል። ሄሮድስም ይህን ሲሰማ ጭፍሮቹን ልኮ ቅዱስ ጊጋርን ካስመጣው በኋላ ከብረት ጋር አስሮ 40 ቀን እጅግ አድርጎ አሰቃየው። አካሉን ከ3 ቦታ እየቆራረጠ ካሰቃየው በኋላ ነሐሴ 16 ቀን አንገቱን በሰይፍ አስቆርጦታል። ጌታችንም ለቅዱስ ጊጋር ተገልጦለት 3 የክብር አክሊላትን ሌላም አስደናቂ የድህነት ቃል ኪዳንን ሰጥቶታል። ረድኤት በረከቱ ይደርብን፣ ጸሎቱ ይማረን፣ አሜን። የብርሃን እናቱ የክብርት እመቤታችን ቅድስት ድንግል ማርያም ዕርገት። እመቤታችን ቅድስት ድንግል ማርያም ወላዲት አምላክ በስጋ ከመሞቷ በፊት በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብር ቦታ ትጸልይ ነበር። መንፈስ ቅዱስም ስለ እመቤታችን ከዚህ ዓለም እንደምትለይ ነገራት። ጌታችንም በደብረ ዘይት ላሉ ደናግላን ነግሯቸው ወደ እመቤታችን ቅድስት ድንግል ማርያም በፍጥነት መጡ። እርሷም መንፈስ ቅዱስ የነገራትን ለእነርሱ ነገረቻቸው። በዚህም ጊዜ እመቤታችን እንዲህ ብላ ጸለየች። ልጄ ወዳጄ ፈጣሪ ኢየሱስ ክርስቶስ ሆይ ልመናዬን ተቀብለህ ደቀ መዝሙርህን ዮሐንስን በዚች ሰዓት አምጣው። እንዲሁም ሕያዋን የሆኑ የሐዋርያት ሁሉንም ነፍሶቻቸውን የለይሃቸው ሁሉ ወደ እኔ አምጣቸው። አንተ የሕያዋን አምላክ ነህና ለአንተ ምስጋና ይሁንልህ፣ አሜን አለች። በዚያን ጊዜ በመንፈስ ቅዱስ ትእዛዝ ቅዱስ ዮሐንስ ደመና ተሸክማ ወደ እመቤታችን አደረሰችው። ቅዱስ ዮሐንስም በፊቷ ሰገደላትና እንዲህ አላት፣ ሰላምታ ይገባሻል። ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን የወለድሽ ጸጋን የተመላሽ ሆይ ደስ ይበልሽ። ከዚህ ዓለም ተለይተሽ በክብር በምስጋና ወደ ዘላለም ሕይወት ትሄጃለሽና ይኸውም ስሙ የክቡር ምስጉን የሆነ ጌታችንና ፈጣሪያችን ኢየሱስ ክርስቶስ ድንቅ ተአምራቶችን በአንቺ ላይ ከገለጠ በኋላ ነው አላት። እመቤታችንም ይህንን በሰማች ጊዜ እጅግ ደስ አላት። እግዚአብሔርንም እንዲህ ብላ አመሰገነችው። ፈጣሪ ጌታዬ ላንተ ምስጋና ይሁን፣ የለመንኩህን ሰጥተኸኛልና አሁንም ነፍሴን ተቀብለው ወደ ሰማይ ወደ አንተ ሊያሳርጓት ከሚመጡ ቅዱሳን መላእክቶች ጋር በመምጣት የምለምንህን ሁሉ ስጠኝ አለችው። በዚህም ጊዜ ከሰማይ እንዲህ የሚል ቃል መጣ፣ እነሆ አሁን መላእክት ይደርሳሉ፣ ሐዋርያትም ሁሉ ከምድር ዳርቻ በደመና ተጭነው ለሰማይ እና ለምድር ጌታ ኢየሱስ ክርስቶስ እናቱ ወደ ሆነችው ወደ ቅድስት ድንግል ማርያም ይደርሳሉ። ወዲያውም ሁሉም ሐዋርያት የሞቱት ከመቃብራቸው ተነስተው በሕይወት ያሉትም ሁሉ ወደ እመቤታችን ደርሰው ሰገዱላት። አምላካችን ከአንቺ የተወለደ ጸጋን የተመላሽ ሆይ ደስ ይበልሽ፣ እርሱ ከዚህ ዓለም ለይቶ ቃል ኪዳን እንደሰጠሽ በክብር ምስጋና ከእርሱ ጋር ያሳርግሻልና አላት። በዚያን ጊዜ እመቤታችን በአልጋዋ ላይ ተቀመጠችና ሐዋርያትን እንዲህ አለቻቸው፣ ፈጣሪያችሁ ኢየሱስ ክርስቶስ እንደሚመጣ እናንተም እንዳየኋችሁ እንደማየው አሁኑ አወቁ። ከስጋዬ ወጥቼ ወደ ዘላለም ሕይወት እሄዳለሁ። ነገር ግን ትነግሩኝ ዘንድ እሻለሁ፣ እኔ ከዚህ ዓለም እንደምለይ ከወዴት አወቃችሁን? ብላ ጠየቀቻቸው። በመጀመሪያም ቅዱስ ጴጥሮስ ከዚህ ሁሉ ሐዋርያ ወደ አንቺ እንመጣ ዘንድ መንፈስ ቅዱስ አዘዘን። በደመና ላይም በተጫነ ጊዜ እንደ ዓይን ጥቅሻ ፈጥነን ደረስን አሏት። እመቤታችንን ይህንን ነገር ከሐዋርያት በሰማች ጊዜ ድምጿን ከፍ አድርጋ እንዲህ አለች፣ ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ
ክቡር ምስጉን የሆነ ስምህ ፈጽሜ አመሰግናለሁ። የእኔን የአገልጋይህን መከራ ተመልከት፣ ድንቅ ኃያልን አድርገሃልና ከእንግዲህ ወዲያ ትውልድ ሁሉ ያከብሩኛል ያመሰግኑኛል አለችው። ጸሎቷንም ስትጨርስ ሐዋርያት ዕጣን አምጥታችሁ በማጠን የጌታዬን ኢየሱስ ክርስቶስ ስሙን ጥሩት አለቻቸው። እነርሱም እንዳዘዛቸው አደረጉ። ከዚህም ጊዜ የክብር ባለቤት ጌታችን እልፍ አእላፋት ቅዱሳን መላእክት ታጅበው እያመሰገኑ መጣና እመቤታችንን አረጋጋት፣ ያዘጋጀላትንም ተድላ ደስታ ነገራት። ከዚህም ጊዜ ድንቆች የሆኑ ተአምራትን ተደረጉ። ዓይነ ስውራንን ማየት ቻሉ፣ ደንቆሮችን መስማት ቻሉ፣ ዲዳዎችም ተናገሩ፣ ለምጻሞችም ነጹ፣ አንካሶችም መሄድ ቻሉ። ደዌ ያለበትም ሁሉ ዳነ። የብርሃን እናቱ ወላዲተ አምላክ እመቤታችን ወዳለችበት ቤት በመቅረቡ ጊዜ ከደዌያቸው ሁሉ ይፈውስና ከዚህም በኋላ እመቤታችንን ተወዳጅ ልጇን በአየር ውስጥ በተበትነው ከሚኖሩ ከሚያስደነግጡ ግሩማን መላእክት የተነሳ ከእሳት ባህር የተነሳ እፈራለሁ ባለችው ጊዜ እርሱም እናቴ ሆይ ከእነርሱ ለማንም በአንቺ ላይ ስልጣን የለውም አላት። ከእርሷም የምትለይበት ጊዜ ከስጋዋም የምትለይበት ጊዜ ሲደርስ ሐዋርያትና ደናግል ትባርካቸው ዘንድ እያለቀሱ ለምኗት። እመቤታችንም እጇን በላያቸው ላይ ዘርግታ ባረከቻቸው። በዚህም ጊዜ ጌታችን ቅድስት ንጽሕት ነፍሷን ከስጋዋ ለይቶ በመለኮታዊ እጆቹ ይዞ በብርሃን ልብስ አጎናጽፎ ወደ ከፍተኛ መኖሪያ ከእርሱ ጋር አሳረጋት። ስጋዋን ግን እንደሚገባ ገንዘው ወደ ጌቴሰማኒ ተሸክመው እንዲወስዷት ሐዋርያትን አዘዛቸው። ነፍሷ ከስጋዋ ከመውጣቱ በፊት በሰው አንደበት ይህ ነው ተብሎ የማይነገር ብርሃን እያየች ነበር። የክብር ባለቤት ጌታችንም እንግዲህ ስጋሽን ተድላ ደስታ ወዳለበት ገነት አፈልሳለሁ፣ ዳግመኛም ስጋሽን ከነፍስሽ ጋር አዋህጄ አስነስቼ መላእክት በፊትሽ ሆነው በሚያመሰግኑበት አምሳያ በሌለው ተድላ ደስታ ባለበት መኖሪያ አኖርሻለሁ አላት። እመቤታችንም እንዲህ አለች፣ አቤቱ በረቀቀ ጥበብህ ይህንን ሁሉ የሰራህ አመሰግንሃለሁ። ሁለተኛም ልመናዬን ትሰማ ዘንድ ለምንሃለሁ። በስሜ ወደ አንተ የሚለምኑትን ሁሉ ልመናውን ተቀብለህ በመከራው ውስጥ ሆኖ ስሜን ጠርቶ ወደ አንተ የሚለምነውን ከመከራ ሁሉ አድነው። በሰማይም በምድርም በስራውም ላይ ሁሉን አንተ ከሃሊ ነህና መታሰቢያዬንም በውስጧ የሚያደርጉትን ቦታ ሁሉ ባርክ። በእኔም ስም የሚያቀርቡትን ሁሉ የሁሉንም መስዋዕታቸውን ተቀበል አለችው። ጌታችንም እንዲህ ብሎ መለሰላት፣ የለመንሽውን ሁሉ አደርግልሻለሁ። ደስ ይበልሽ። ከእኔ ከአባቴ ከመንፈስ ቅዱስ ዘንድ ጸጋ፣ ክብር፣ ባለሟልነትን ተሰጥቶሻልና ስምሽንም ጠርቶ የሚለምን ሁሉ በዚህ ዓለም ወዲያኛውም ዓለም ከቶ አይጠፋም አላት። እመቤታችንም ቅድስት ድንግል ማርያም በታላቅ ክብር ካረፈች በኋላ ጌታችን እንዳዘዘ ወደ ጌቴሰማኒ ሊወስዷት ሐዋርያት ገንዘው ተሸክሟት፣ አይሁድም በሰሙ ጊዜ ስጋዋን ሊያቃጥሉ መጡ። ከእርሳቸውም አንዱ በምድር ይጥላት ዘንድ የእመቤታችንን አልጋዋን ያዘ። ያን ጊዜም ከእግዚአብሔር ዘንድ የታዘዘው መልአክ እጆቹን በእሳት ሰይፍ ቀጣውና እጆቹ በአልጋው ላይ ተንጠለጠሉ። ያን ጊዜ በጌታችን አምኖ ወደ እመቤታችን እያለቀሰ እንዲህ ብሎ ለመነ። የእውነተኛ አምላክ የጌታዬ የኢየሱስ ክርስቶስ እናት ሆይ አንቺ በእውነት ድንግል የሆንሽ በእኔ ላይ ይቅርታ ታደርጊ ዘንድ ለምንሻለሁ። በሐዋርያትም ልመና እጆቹን ተመልሰው እንደ ቀድሞ ልለው ደህነኞች ሆኑ። ሐዋርያትም እመቤታችንን በቀበሯት ጊዜ ከዚያ 3 ቀን ኖሩ። እረፍቷም የሆነው እሁድ ቀን ጥር ወር በ21 ቀን ነበር። ጌታችንም ብርሃናዊ መላእክትን ላከ። ከእነርሱም ስጋዋን ከመቃብር ወስደው በገነት ውስጥ በዕፀ ሕይወት ስር አኖሯት። በጌታችንም ትእዛዝ በመልአኩ የእመቤታችን ቅዱስ ስጋ ከወንጌላዊ ቅዱስ ዮሐንስ ጋር በገነት በዕፀ ሕይወት ስር በክብር አኑሮታል። ቅዱሳን ሐዋርያት ዮሐንስ ከተመለሰ በኋላ እመቤታችን እንደምንም አለች አሉት። ቅዱስ ዮሐንስም ከገነት ከዕፀ ሕይወት ስር አለች አለችው። እነርሱም ዮሐንስ አይቶ እኛ ሳናይ ብለው በነሐሴ መባቻ ጾም ጀመሩ። ጥር አርፋ በነሐሴ ወር 2 ሱባኤ ይዘው ሲጨርሱ በነሐሴ 14 መልአኩ ቅዱስ ስጋዋን ከገነት አምጥቶ ሰጥቷቸው በጸሎትና በምህላ ቀብረዋታል። ከዚህም
ጊዜ ከ12ቱ ሐዋርያት አንዱ ቶማስ አልነበረም። በሶስተኛውም ቀን እንደ ልጇ ተነስታ አስታርቅ ቶማስ ከሀገረ ስብከቱ በደመና ተጭኖ ወደ ኢየሩሳሌም ሲመጣ ያገኙታል። በዚህን ጊዜ ትንሣኤዋ ሌሎቹ ሐዋርያት አይተው ለእርሱ የቀረበት መስሎት አዝኖ በፊት የልጅሽን ትንሣኤ ሳላይ ቀረሁ፣ አሁን ደግሞ ያንቺን ትንሣኤ ሳላይ ቀረሁ ብሎ ከደመናው ለመውደቅ ተመኘ። በዚህን ጊዜ እመቤታችን ቶማስን አጽናናችው። ከእርሱም በቀር ትንሣኤዋን ሌላ እንዳላየ ነግራው ለምስክር እንዲሆን ሰበኗን መግነዟን ሰጥታው አረገች። ጌታችን 3 መዓልት 3 ሌሊት በከርሰ መቃብር ቆይቶ ሙስና መቃብርን ሳያገኘው መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በስልጣኑ እሁድ በመንፈቀ ሌሊት እንደተነሳ ሁሉ ክብርት እናቱ እመቤታችን በተቀበረች በሶስተኛው ቀን ማህደረ መለኮት ናትና ሙስና መቃብር ሳያገኛት መግነዝ ፍቱልኝ መቃብር ክፈቱልኝ ሳትል የልጇ ትንሣኤን ኃይል ሆኗት መነሳቷን ትንሣኤዋ እንደ ልጇ ትንሣኤ ነው ተብሎ ሲከበርላት ይኖራል። ቅዱስ ቶማስ ሐዋርያ ወዳለበት ኢየሩሳሌም በደረሰ ጊዜ እመቤታችንን እኮ ቀበርናት ብለው ነገሩት። እርሱም ምስጢሩን ደብቆ ሞት በጥር ነሐሴ መቃብር አላቸው። ሐዋርያትም አንተ ተጠራጣሪ ነህ ብለው መቃብር ሊያሳዩት ሲከፍቱ አጧት። በዚህም ጊዜ እመቤታችን ተነስታ አርጋለች ብሎ ሁኔታውን ተረከላቸው። ለምስክር ይሁንህ ብላ የሰጠችውን ሰብኗን አሳያቸው። ሐዋርያትም ይህንን አይተው ትንሣኤዋን አመኑ። ሰብኗን ቆራርጠው ለበረከት ተከፋፍለው ወደ የሀገረ ስብከታቸው ተመልሰዋል። ዛሬም በመጾር መስቀል ላይ በካህናት እጅ መስቀላቸው ላይ የሚያስሯት መሐረብ የእመቤታችን ሰብን ምሳሌ ነው። በዓመቱ ሐዋርያው ቶማስ ትንሣኤሽን አይቶ እንዴት እኛ ይቅርብን ብለው ከነሐሴ 1 ቀን ጀምረው ሱባኤ ገቡ። በነሐሴ 16 ቀንም ጌታችን መድኃኒታችን ኢየሱስ ክርስቶስንም ቅዱሳን ሐዋርያትንም ወደ ሰማይ አሳርጎ እመቤታችንን መንበር፣ ቅዱስ ጴጥሮስን ተራዳኢ ካህን፣ ቅዱስ እስጢፋኖስን ሰራኢ ዲያቆን አድርጎ ቅዳሴ ቀድሶ አቁርባቸዋል። ቅዱሳን ሐዋርያትም የእመቤታችን ትንሣኤና እርገቷን በዓይኖቻቸው አይተው በሚገባ ተረድተው ዓለምን ዙረው አስተምረዋል። በድንጋይ ላይ ሥጋ በድንጋይ ላይ ነፍስ የጸናች ክብርት እመቤታችን ስለ ኃጥአን ሁሉ እጅግ እያዘነች ኖረች። አምላክን ተወዳጅ ልጇን የሰጣትን ዘላለማዊ ድህነት ቃል ኪዳን ባሰብን ነፍሳችን ሐሴት ታደርጋለች። ቃል ኪዳኗም ዘወትር በማሰብ እንጽናናለን። ክብርት እመቤታችን አምላክን ተወዳጅ ልጇን በአማላጅነት የሚታመኑትን ሁሉ ከሲኦል ነጻ አድርገው ከአንተ ጋር የደረሰብኝን ረሃቡና ጥሙን መከራውን ሁሉ አስብ አለችው። ተወዳጅ ልጇ መድኃኔዓለም ክርስቶስ ወላጅ እናቴ ሆይ እንዳልሽው እንደወደድሽው ይሁንልሽ። ጣፋጭቱም ማዕር ከሸንኮር የሚጥመውን ንጹህነቱን ከኤዶም ምንጭ ውሃ ንጣቱ ከበረዶ ወተት የበለጠውን ወተት መግበው ካሳደጉ ጡቶች ቃል ኪዳን ገባሁልሽ። ትእዛዜና ሕጌን ባስተማሩ 15ቱ ነቢያት ሄሮድስ ባስገደላቸው 14,000 የቤተ ልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌልን መንግስት ለዓለም በሰበኩ ሐዋርያትም ስለ እኔ ነፍሳቸውን ለሞት አሳልፈው ስለሰጡ 72ቱ አርድእት ቃል ኪዳን ገባሁልሽ። ዙፋኔን በተዘጋጀችባት ሉዓላዊ ሰማያዊ እግሬ መረገጫ በሆነችው ታህታዊ ምድር ቃል ኪዳን ገባሁልሽ። ነደ እሳት በሆኑ ሰዓት መጋረጃ የፍጹም ማደሪያ በሆኑ አርያም ሰማይ ቃል ኪዳንም ገባሁልሽ። በተሰቀሉበት ዕፀ ሕይወት መስቀል እጅ እግርት በተቸነከሩበት ቅኖች ጋር በጦር ተወጋው ቃል ኪዳኔም ጎንዴም ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕመሜና በሞቴ 3 መዓልትና 3 ሌሊትም በከርሰ መቃብር ባደረግኩበት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከነ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በ3ኛውም ቀን ከሙታን ከተለይቶ ሙስና መቃብርን አጥፍቼ በመነሳቴ በ40ኛውም ቀን ወደ ሰማይ በማድረጌ ዳግመኛም ዓለምን ለማሳለፍ በታላቅ በምስጋና በመምጣትም ቃል ኪዳን ገባሁልሽ። ክቡር በሆነው ደሜ ቅዱስ በሆነው ሥጋዬ ቃል ኪዳን ገባሁልሽ። ክብርት እናቴ ድንግል ማርያም ሆይ የሰጦሽም ቃል ኪዳን እንዳይታበል አማኔ ብዬ በራሴ ማልኩልሽ አላት። እናቱ ለሁላችን ለምንታመንባት እናታችን አድርጎ ለሰጠን ለእግዚአብሔር ምስጋና ይሁን። ጣዕሟን ፍቅሯን ያሳድርብን፣ በምልጃዋ ይማረን። አሜን 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 አሜን።